በእሳት የሚያጠምቅ ድምፅ አንዳንዴ ቀጥታ ይመጣል። ለጳውሎስ ቀጥታ ለኢየሱስ አብ ተናገረ። ጳውሎስን ኢየሱስ ተናገረው። የመውጊያውን ብረት አጠፋሃለሁ ሲለው ብድግ አለ እየተደነባበረ። እቺ ናት ኢንካውንተሩ። ሰውየው 35 ዓመት አካባቢ ኖሯል ይባላል በጌታ ቤት። 35 ዓመት ሙሉ የጳውሎስ ሪፈረንሱ ይሄ ነው። አይቼዋለሁ። ማየትን የመሰለ ደግ ነገር፣ መነካትን የመሰለ መንፈሳዊ ነገር በእውነት ነው የምልህ። በፕሪንሲፕል ብቻ አታልፈውም። ኢንካውንተር ያስፈልጋል። መነካት አለብህ። ህይወት ነው ክርስትና። ተነጋግረን የማንግባባው ብዙ ነገር አለ ቸርች ውስጥ። በመነካት ብቻ ሶልቭ የሚደረግ የተነካ ሰው የሚገባው ነገር አለ። ተናግሬ እማላስረዳ፣ እጅ ጭኜ እማላስተላልፈው። እግዚአብሔር ቀጥታ ህይወታችሁን በክብር ይንካው። ብርሃን ያስፈልጋል። አይ ዓለም ሁሉ እብድ ነህ ሲል አምነህ መኖር የምትችለው ይሄ ብርሃን ካለ ነው። ከሌለ 50 ሰው ተሰብስቦ ልክ አይደለም ካለ ትከዳለህ። ብርሃን ካለ ዓለም ሁሉ ልክ አይደለም ቢል ምን ላርግ አይቻልም። ጳውሎስ ምንድነው አርጊው የሚያደርገው? ቆሞ ፈላስፋ የዚህ ዓለም አዋቂ ምና ይጠራል እኮ ቸርች ውስጥ። እግዚአብሔር የእናንተን ጥበብ ሰብስቦ ከንቱ አላረገም እኮ አላቸው። ምንድነው አንተ ቆይ ምንድነው የገባ? በመስቀል ላይ የተሰቀለው ክርስቶስ የእግዚአብሔር የመጨረሻ ጥበብና ኃይል ነው አለ። ብርሃን ነው ይሄ። እብድ ነህ አሉት። ያማል እኛ ደህና ነገር ተነግረናል ብለን ቸርች ብንመጣ መስቀል ላይ እርቃኑ የተንጠለጠለ 33 ዓመት ተኩል አይሁድ ወጣ ታሳየናል አሉት። እሱ የእግዚአብሔር ጥበብና ኃይል ነው አለ። ብርሃን ነው ይሄ። ክብር ለኢየሱስ ይሁን። ወዳጆቼ የሚመራው ፈልጎ እየተደነባበረ ሰዎቹ ድምጹን ሰምተው ግርግር ነገር ሰምተዋል። ና አሉት። የት እንውሰድህ ሲሉት ጠቁሞታል። ቀን በሚባለው መንገድ ሂድ፣ እዛ ቁጭ በል፣ እንዲጸልዩልህ ሰዎች ልካሉ ብሎታል። ምክንያቱም ሐናንያ መጥቶ እንደሚጸልይለት ጳውሎስ በራእይ አይቶ ነበር የሚል ቃል ስላለ ተነስ ሂድ አለ። አሁን አየህ ከከረመ በኋላ ነው ሶስተኛ ሰማይ የወሰደው። ጸባዩን አይቶ እልከኛ ምናምን ከሆነ ያስተካክለዋል። በእውነት በደንብ ነው የሚያስተካክለን ጌታ። እና እየመሩት ሄደ። እዛ ሰውዬ ቤት ቁጭ አለ። 3 ቀን አልበላም ይላል። ከዛ ጳውሎስ 3 ቀን ጾሞ ሲጨርስ ጌታ ኢየሱስ ሐናንያ ጋር መጣ። ሐናንያ ሆይ አለው። በጣም ጳውሎስ እዛ ሐዋርያ ሥራ 26 ላይ ስለ ሐናንያ ሲናገር በጣም ደስ ይለኛል። በሕጋቸው የበረታ የተመሰከረለት ደቀ መዝሙር ነው ይለዋል። ጳውሎስ መንፈስ ቅዱስ የተሞላው በዚህ ሰውዬ እጅ ነው። ይህን የሚያክል ታላቅ አገልጋይ የተጠመቀው በዚህ ሰውዬ እጅ ነው። እና አይረሳውም ጳውሎስ ያወራዋል። እና ሐናንያ ሆይ አለው ጌታ ኢየሱስ። አቤት አለ ሐናንያ። ጌታን ይሰማል። ደቀ መዝሙር እኮ ነው፣ ጌታን ይሰማል። አቤት ጌታ አለው። ተነሳለው። ወደ ሊሄድ አለው። ወደዛ ወደ ስምዖን ነው ማን የሚባል